በፊት አንድ ሴት ማህፀኗ ውስጥ ልጅሽ ሞቷል ህይወት የለውም አይንቀሳቀስም ተብላ በጭንቀት ሆና ወደኔ ደወለች። ከዛ አፖስትል እስራኤል ጋር በስልክ ታገናኘኛለሽ ወይ ትገቢያለሽ አለች። እሺ ብዬ መጣሁ። ቀጥታ ከአፖስትል ጋር ተገናኘው። በሰላም ትገላገያለሽ ልጅሽ የተቀባ ነው አይዞሽ አላት። በሰላም ልጁን ተገላገለች። ከዛ ከወር በኋላ ደግሞ ልጁ ድንገት ታመመና ወደ አዲስ አበባ ይዛ መጣች ሆስፒታል። አዲስ አበባ መጣ ህክምና ላይ አንጀቱ ከጥቅም ውጪ ሆኗልና ልጁ ከፍተኛ ህክምና ያስፈልጋል ተብላ በጣም የተለያዩ የህፃናት ህክምና ቦታ ሄዳ ተጨንቃ በጣም እያለቀሰች እኔን ወደዚህ ላከች። የዛሬ ሳምንት ማክሰኞ ዕለት መጣው ገባው። ከራስ ጸጉሩ እስከ እግር ጥፍሩ ልጁ ጤነኛ ነው ሰላም ነው አለ። ልጁ ሰላም ሆነ። ዛሬ ትናንትና ማታ ሐረር ገብቷል። አሁንም ጠዋትም ደውለውልኝ ልጁ ተሽሎታል ድኗል። ለጌታ ክብር ስጡት እስቲ። ሁሉን ለሚሰራ ለሚችል ጌታ እግዚአብሔር ትልቅ ነው። ከሁኔታ በላይ ትልቅ ነው። እውነት በዚህ ሰው እግዚአብሔር እውነት ትልቅ በጣም ብዙ ነገር ነው ያደረገልኝ። ሁሌ ገባለው ግን በጣም እኔ አላቅም ብቻ ለሰው ለመናገር በጣም የሚፈራው ነገር በውስጤ ነበርና እሱ ምንድነው ብትሉት ይሄ ጸጉሬ አሁን የምታዩት ጸጉሬ በሁለት ወር ነው እንደዚህ ያደገልኝ ማለት ነው። ተራክፎ ነበረ። እግዚአብሔር በዚህ ቤት ቃል አወጣ። በአፖስትል በኩል እግዚአብሔር ታምራትን አደረገ። ያሳክክ ነበር ይሄ ጸጉሬ። መጀመሪያ እዚህ ጋር አንድ አባት ነበርና እሳቸው ናቸው መሰለኝ ከሰው ቤት ነው የመጣው። ሰዎቹ ስራ ሄደው ልጆች በር ቆልፌ ነው የመጣው። ሐዋርያው አልመጣም እንዴ ስል አልመጣም ሐዋርያው ምንድነው የተቸገርሽው አሉኝ ጋሼ ማለት ነው። እና በቃ ጸጉሬ ያሳከከኝ ያለቀስኩኝ እንደዚህ ሲገልጠው በጣም ነጭ ነው። በቃ ማከክ አልችልም መታጠብ አልችልም። ከታጠብኩኝ ያቃጥለኛል በርበሬ እንደተጨመረ ነገር እግዚአብሔር ምስክሬ ነው። ከዛ አባባ በቃ የለም ይመጣል 5 ሰዓት ጠብቂ አለኝ። አልጠብቅም አልኩትና ውሃ ከዚህ ወሰርኩ። አሻዋውን ወስድ አረኩትና በሃይላንድ ውስጥ ከተቱ። አንደኛው ሃይላንድ ላይ ደግሞ ሌላ ከተቱ። ከዛ በኋላ አሻዋውኑ ማናቴ ላይ አርጌ ቆሻሻውን ጠብ ከስር ያለውንም የሚጠጣው ይሄ አፈር ያለበት ማለት ነው የሚጠጣው ይውጣ ከስርም ይጠብ ከላይም ይጠብና አውጣ አልኩትና አሻዋውን ይዤ ሄድኩኝ። ከዛ በኋላ ጭራሽ ማሳከክ ጀመረ። አሻዋውን አላጥብም በቃ እስከ 3 ቀን ምናምን ማለት ነው። ያለው የሐዋርያው አምላክ ብዬ በስቡ ነው አይደል ይሄ ግቢ ያለው ይሄው የሱ ፎቶ እዚህ ያለ አይደል አልኩትና መጣው ተደብቄ ማለት ነው። አስቡሉ ክረምት ነው ልጆች ላይ ቆልፌ ነው በዛው ቤት ሰዎቹ ቢመጡ በጣም ጉድ ነበርና የሱን ቲቪ ከፍቼ ነው የመጣው። ሐዋርያው ጠብቅ እንዳይመጡ አልኩትና ማለት ነው። ከዛ በጣም ይገርማል ሲመጣ ልጆቹ ለጥ ብለዋልና እግዚአብሔር ያልኩኝ ሃሌሉያ እልል በሉለት ለናዝሬቱ ኢየሱስ። አፌ ተከፈተ። እውነት ቆሰለ። ምንም በማላቅበት ጸጉሬ ተራገፈ። ማበጠር አልችል መዝራት አልችል የለም አለቀ። ከዛ ጸጉር ቤት ሄድኩኝ። በቃ እነሱ ይጠቡና እንትን ይበሉ አልኩትና ማለት ነው አስቆረጣለሁ ብዬ ሲሄድ ሴትዮ ፈረች። ምን ሆነሽ ነው አለችኝ። አይ ምንም አልሆንኩም ይጠብኝ ስል በቃ ቆዳውን ፈረች። በቃ ቆዳዬ ተላጠ። እግዚአብሔር ምስክሬ ነው ተላጠ። ምንድነው እስኪል ድረስ ፈራው ተንቀጠቀጥኩኝ። 3 ሰዓት ሙሉ ነው ቁጭ ብዬ ማበጥራው። የእስራኤል አምላክ ምስክሬ ነው በእናንተ ፊት ያቆመኝ እግዚአብሔር። 3 ሰዓት ቁጭ ብዬ አበጥራለሁ ይፈረፈራል እንደ ድርቆሽ ነገር። ከዛ በኋላ ውሃ ይወጣል ከዚህ ውስጥ ማለት ነው። ሄጄ እንዳልታከም እግዚአብሔር አያውቅም እንደ የሐዋርያ አምላክ ብዙዎቹ በቲቪ ይላሉ በስልክ ይላሉ በገዝተው ሲሳሉ ታዲያ ምን ሆነ እኔ ሄጄ የርኩ ነው እዛ ያልኩኝ። የእውነት እግዚአብሔር ትልቅ ነው። ከሁኔታ የበላይ የሆነ እግዚአብሔር ማንነቴን እውነት እኔን አላየም። እግዚአብሔር በሱ ቆሞ ምንም ነገር አልከፈልኩም። ምንም በስልክ እንኳን ሲደውል ሙሉ ጤናሽ ይመለሽ በቃ ስለ ጸጉሬ ያወራም እንደ ጌታ ምንድነው በጉባኤ ተነስ ያለሽ ብዙ ነገር ያወራል። የኔ ነገር ምን ስለሆነ ነው? 1 ዓመት በሙሉ ጸጉሯ ረግፏል። ከዚህም የተነሳ በጣም ተቸግራ ያመማት ምትገባበት ምታሳክመውን ሁኔታ ሁሉ አጣችና ተቸግራ ከቤት ተነስታ ወደዚህ መጣ ሃይላንድ ላይ ያለው ውሃ ላይ ከዚህ ግብ አፈር ወስዳ ጨመረችና የሐዋርያው አምላክ እግዚአብሔር ይፈውሰኛል ብላ ጨምራ የወሰደችውን ውሃ እንዳለችው ወስዳ በዛ አጠበች። ልክ ባልቆየበት በ2 ወር ውስጥ የተራገፈው ጸጉሯ ሙሉ በሙሉ በቀለ። ለናዝሬቱ ኢየሱስ ክብር ስጡት፣ ክብር ስጡት፣ ክብር ስጡት። ኢየሱስ ጌታ
ይባላል። የመጣሁት ከወለቴ አካባቢ ነው። እኔ የተደረገልኝ 2013 14 ሊገባ ሳምንት ስቀረው አካባቢ ከክፍለ ሀገር አባቴ በጣም በጠና ታሞ እኔ ጋር መጥቶ ነበረ። አንድ የዚህ ቤት አገልጋይ አይታለች፣ እኔ ጋር ሄዳ የምትጸልይልኝ ለአባቴ እግዚአብሔር ይባርካት አይታለች። በጣም ታሞ መጣና እኔ ጋር ስመጣ እንደዛው በእግሩ ነው የመጣ። በመጣበት 3ኛ 4ኛ ቀን ላይ ግን አረፈ። በቃ ኦሬዲ አርፏል። ታላቅ ወንድሜ ነው ይዞ የመጣው። ለኔ ለመናገር ፈርቶ መኝታ ላይ ሁሉን ነገር አስተካክሎት ምናምን አልብሶ ያለቅሳል። እሱ ጋር ሲገባ መኝታው ያለቅሳል። ምን ሆነኝ ነው ምናምን ብዬ ከፈታ አድርጌ ሲያየው አባቴ ቀዝቅዟል። ምንም የለም በቃ ኦሬዲ አብቅቶለታል። ለባለቤቴ ቢሮ ያለ ደውሎለት መኪና ኮንትራት ይዜና ምናምን ብሎ በፍጥነት ይዜ እንድትመጣ ብሎ ለሱ ደብቆ ደውሏል። ከዛ መኪና ይዞ መጥቶ አርገው ይዞ ይወርዳሉ። በቃ እኔ የሞተ ያልመሰለኝ ሰው ሙቶ አይቼ ስለማላቅ በቃ አባቴ ሞቴ ማለት ነው ብዬ በቃ አሁን እዚህ እንዋረዳለን ምንም ነገር እንዳትይ ለማምርብን እዛው ደርሰን ነው የምናለቅሰው ምናምን አለኝ ወንድሜ። ልቤ አልደነገጠም። አባቴማ አይሞትም አልኩኝና በቃ ወደ ሐዋርያው ብቻ ነው ያሰብኩት። እኔ ሩጬ ስልኬን አምጥቼ ወደ ሐዋርያው ደወልኩና ስልኬን አላነሳልኝም። ልክ የተጸለየ ዘይት አለ ከዚህ ቸርች ይዤ ሄድኩት። እጸልያለሁ እኔ አባቴማ አይሞትም የሐዋርያው አምላክ ቸርች ውስጥ ቁጭ ብዬ እያየሁኝ ሬሳ ተነስቶ አይቻለሁ። ጎፋ ቸርች እያለን አባቴም ዛሬ አይሞትም። እኔ እሱ ጋር እንደዚህ እሱ ቸርች ሁሌ እያመለኩ የሞቴ እየተነሳ እያየሁ አባቴማ ልሞት አይችልም ብዬ እየጸለይኩኝ በ10 ደቂቃ ልዩነት ሐዋርያው ለኔ ደወልልኝ መልሶ ማለት ነው። ስደወልልኝ ምንም አላልኩም። አባቴ እኮ ሞቴ አልኩኝ። የማን አባት? ያንቺ አባት አለ። አዎ ያንቺ አባት አይሞትም አለ። መሞቻው አይደለም ያንቺ አባት አይሞትም አለ። ሻሮ ነው አለኝ። ሻሮን አይደል አለኝ። አዎ ሻሮ ነው አልኩኝ። አባትሽማ መቼም አይሞትም። ማሻ ምን አለሽ አለ። ማሻ አገሬ ነው ከዛ ነው የመጣው አልኩኝ። ከቤቱ በስተግራ የሚወረወር የሞት ቀስት አሁን ተሰብሯል። ቀስቱን መልሰነዋል ወደ ቀስተኛው አለ። አሜን አልኩኝ እና እያለቀስኩ እየጸለይኩኝ ደም የለበሰ አይኑን እንዲከፈተና የያዝኩትን መጽሐፍ ቅዱስ ከእጄ ላይ እንደዚህ ያዘ። ጉባኤ ቆሞ ለጌታ የሞትን ኃይል ለሚሽር ለናዝሬቱ ኢየሱስ እልልታ ጭብጨባ ለጌታ። ዘመን ሲመጣ ታሪክ ሲቀይር አይተናለኛ ጌታ ሲያከብረን ብለን ዘመርን ተቀኘን ቀኔ በአዲስ ምስጋና ይዘን በገና እልልታ ወጣ ዜማ ፈለቀ አስናጋጀነ ጎልያድ ወደቀ። እልልታ ወጣ ዜማ ፈለቀ አስናጋጀነ ጎልያድ ወደቀ። የምስኪኑ እንባ እንደ ፈሰሰ መሽቀር ታዲያ ይኸው ታፈሰ። ዛሬስ ተሰማ እንግዳ ነገር ከጭቆኖቹ ከነሱ መንደር እልልታ ወጣ ዜማ ፈለቀ አስናጋጀነ ጎልያድ ወደቀ። እልልታ ወጣ እና በዛ ቅጽበት ውስጥ ቤት ደውሎ አሉ ሬሳ እየመጣ ነው ተብሎ እየተዘጋጀ ነው። እዛ አንሂድ እኔ አልወስደውም አባቴ አሁንም የዛሬ 20 ዓመት አይሞትም ዛሬ አይደለም ብዬ ወንድሜ ጋር ሲከራከር አንቺ በቃ መከራከር ልምድሽ ነው። እኔ አንቺን ብዬ ሴት ልጅ የሰማችውን ሰምቼ የነገረችውን ሰምቼ በሰው ሀገር ሬሳ ይዤ አልዋረድም። ዛሬማ ይዘን መውጣት አለብን ማታው ነው አለ። ጌስት ሃውስ ነገ ገብተን ከነገ ወዲያ እንወጣለን ብዬ ብለምነው እሱ ያው ሐዋርያት እንትን ስለሆነ ክርስቲያን ስለሆነ ብዙ አምንም በዚህ አይቻልም በፍጹም ጌታ የትም ይሰማል አለ። በእርግጥ ሰምቶኛል። ከዚህ በኋላ እንኳን ጌታ የሚሰማኝ የለም አሁን ሰምቶ ጨርሷል አባቴ ድኗል ብዬ ነጋ ይዘን ሄድን። አባቴን ይዘን ስንሄድ ግቢው ተዘጋጅቶ ሬሳ እየተጠበቀ ነው። ልክ መሃል መንገድ ጋር ጅማ ሳንደርስ አባቴ በራሱ ወርዶ ምግብ ቤት በራሱ ነው ገብቶ የሚበላው። በእግሩ ነው የሚሄደው። እስካሁን ድረስ ምንም ሳይሆን አባቴ በሰላም አለ። ክብር ለኢየሱስ ይሁን። እሱ ብቻ አይደለም ሌላ ነገር እንዳለች ሰምቻለሁና አንደኛውን ጨርሺ። ይሄ ብቻ አይደለም ደግሞ
22 እያለን ሳይሆን ጎፋ እያለን ጀምሮ እንዲህ በመሃል እያለፈ አባስ ሲነካችሁ ምናምን እንደ ቀላል አትውሰዱ። በእውነት ነው የምላችሁ። እኔ ሁሌ እየነካኝ ሲያልፍ እንዲህ ሲቆነጥጣችሁ ምናምን ጫወታ እንዳይመስላችሁ። ጥያቄያችሁ እየተመለሰ ነው፣ ነገራችሁ እየተፈታ ነው። በዛ መካከል ካመናችሁ ሁሌ ትንቢት ስለነገረኝ ሳይሆን ነግቶኝ ሲያልፍ ልጅ ወልጃለሁ፣ ልጅ ተሰጥቶኛል እያልኩ ነው እኔ ሁሌ ማምነው እየነካኝ ሲያልፍ። እኔ ገና ሸራ ቸርች ሸራ እያለ ነው ቆርቆሮ ሳይሰራ ነው ከሱ ጋር ሲያመልክ የነበረው አውቃለሁ። እና 22 እያለን ደግሞ ያጎቴ ልጅ ታማ ከክፍለ ሀገር ይዤ መጥቼ እሱ ጋር ይዤ ሲሄድ እሷን ከመሃል አስነሳና ሽባ አትሆኝም ከማን ጋር ነው የመጣሽው አላት። ከሷ ጋር አለ። የማናት? ያንቺ እህት ናት አለኝ። አዎ አልኩኝ። ከዛ አስነሳችኝና ሁለታችሁም ኑ ብሎ ወደ ፊት ለፊት ወሰደን። ከወሰደን በኋላ እሷን እንደዚህ በይ አለኝ እኔን። አንቺም ሽባ አትሆኝም እኔም ወልዳለሁ ብለሽ እጅሽን ሆድሽ ላይ ጫኝ አለኝ። ኦሬዲ እኔ ካገባው 10 ዓመት ነኝ፣ ልጅ የለኝም። ብዙዎች ያቁኛል፣ እዚህ ቸርች የሚያቁኛሉ። ስንት ዓመት? 10 ዓመት ካገባሽ? ያው ያንቺ ልጅ ነው። የኔ ልጅ ነው። ጉባኤ ቆሞ ጮት ለቃራኒው በግ ለናዝሬቱ ኢየሱስ ክርስቶስ ይሁንለት። እኔ የመጣሁት ከዚሁ ከአዲስ አበባ ዙሪያ ከአስኮ ጫራታ መስመር ነው። ምስክርነቴ ዛሬ 2016 ናሴ ወር ላይ ነውና በጣም ተስፋ ቆርጬ በጣም ብዙ ትግል ውስጥ በነበርኩበት ጊዜ ላይ ወደ 1 ሰዓት አካባቢ ነው ማታ እንዲህ አለኝ፣ እንዳየኝ አንተ እግዚአብሔር ሰው ሐዋርያው ቅዱስ ጳውሎስ 4 ሀገራትን በኪሳራ ዞረ። እውነትም እኔ 4 ሀገራት ቸርች ተክያለሁ፣ በኪሳራ ነው የዞርኩት። ክብር ለኢየሱስ ይሁን። እውነት ነው አባቴ ያልኩት። አሁን ግን አለኝ የለበስኩትን ልብስ እንደያዘና አዲስ አበባ ምድር ላይ ቁም፣ በዚህ ልብስ እግዚአብሔር ብዙ ሕዝብ ያደርጋል፣ በዚህ ልብስ እግዚአብሔር ትውልድ እንዲሰማ ያደርጋል አለኝ። ኪሴ ውስጥ ያለው 300 ብር ነው። ወጣው። እሺ አሜን ብዬ ተቀብዬ ወጣው። ቤት ሲፈለግ 40 50 60 ነው። አዲስ አበባ እንደሚታቁ ለቸርች ነው ሲባል በጣም ከባድ ነው። ነገር ግን የተናገረው ጌታ ቤት አሳልፎ 25 ሺህ ብር ሰጠኝ። የ3 ወር ተጠየቅኩ። ኪሴ ውስጥ ያለው 300 ነው። እሱንም አውጥቼ ጨርሼ 30 ብር ቀርቷል። ምን አደርጋለሁ? ጌታ ሆይ አልኩ። ቤት ተገኘ። የ3 ወር ክፍል ተባልኩ። ካላሰብኩበት ቦታ 79 ሺህ ብር ተላከልኝ። ቤት ኪራይ ከፈልኩ። ዛሬ ብዙ ህዝብ ሆኜ ቆምኩ። ይህ ሁሉ የሆነልህ ገስት ሃውስ ከገባ በኋላ ነው። ገስት ሃውስ ገብቼ 4 ሀገርን ቅዱስ ጳውሎስ በኪሳራ ዞረ ብሎ የጳውሎስም ምሳሌ ከነገረኝ በኋላ ጸለየኝ። ከዛ ያን ብቻ አላበቃም። መሳሪያ የሚገዛ ብርም ተለቀቀልኝ። መሳሪያም ገዛው፣ ወንበርም ገዛው። ዛሬ በዚህን ሰዓት በሳምንት 4 ቀን አገልግሎት አገለግላለሁ። አሁን ከዚህ ወጥቼ እንኳን ጉባኤ እየጠበቀኝ ነው። ክብር ለናት። ደስ ያለው ለጌታ ክብር። ጌታ መልካም አይደለም? መልካም። ወደ ጅማ ሄደ፣ አልተሳካም። አማያ ሄደ፣ እውነት ነው። አልተሳካም። ሐዋሳ ገባ፣ እውነት ነው። አልተሳካም። ወላይታ ሄደ፣ እውነት ነው። አልተሳካም። እሱ ጫፍ ጫፍ ክራይ የሚቀርብ ሰው ነው የሚፈልገው። ለአንተ ጌታ እንዲህ ይላል። እሷን ስናገር እንትን አላለም። የለም እንዳትል፣ የለበስከው ጨርቅ ብቻ በቂ ነው። በየክፍለ ሀገር አትዞር። ለአንተ ጌታ አዲስ አበባ ላይ ቸርች አዘጋጅቶልሃል። ሰውን ያስነሳል። አሁን እንዲህ ይሆናል። ከዛሬ በኋላ የሚሰማ ይበዛል፣ ወዳጅ ይበዛል። አሜን። ውጣ፣ ተሳክቶልሃል። አሜን። ባለፈው እዚህ መቶ ተናግሮኛል። የኛ ቸርች ጉባኤ ካንተ ጉባኤ ይበልጣል አለኝ አልኩ። እስቲ አሜን። አሁን በዚህ ቦታ ላይ ከኤችአይቪ አልተፈወሰም፣ ከካንሰር አልተፈወሰም። ነቢይ ተነስተዋል። አሜን። ታዲያ ቆሜ ለጌታ ክብር አታመጣም? አንተ ደስ ያለው ለጌታ ክብር። እልልታ፣ ጭብጨባ። ምርኮ ተመለሰ፣ ተመለሰ፣ ምርኮ ተመለሰ፣ ተመለሰ። የጠላት መቆሚያው ድሩ ፈረሰ።
በአራት ቦታ ላይ ኪሳራ ስላየሁት አሁንም ማመን አቃተኝ። ሁለተኛ መጣው ገባው። የት ሰፈር ቤት ሊፈልግ አልኩት። የተኛም ቦታ ሂድ ተሳክቶላል አለኝና ይሄን ቁልፍ በነገር ሁሉ የመጨመር አመቲ ነው ብሎ ቁልፉን ሰጠኝ። ተሸክሜ ወጣው። ይችን ቁልፍ ይዤ ከወጣውበት ሰዓት ጀምሮ በየኮቴው በየእርምጃው ጨመርኩት። ደስ ያለው ለጌታ ክብር